ቀኑን የተባረከ የተቀደሰ ያደርግልን። የምንጀምረውን ይህንን ትምህርቱን በናቅደው መሰረት በምናስበው መንገድ እንድናስኬድ ይርዳን። ያንተን ጸጋና ብቻ እንድሰጠን ለምናለን። ሴቶች ሁሉ የተባረክሽ ነሽ፣ የወርሽ ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። በሰላም ስላደረሰን እግዚአብሔር ቸሩ እግዚአብሔር የተመሰገነ ይሁን። ይህንን ፕሮግራም በዚህ መልክ ለመጀመር አቅደው ቢሮ የሐዋርያዊ ስራ ቢሮ ይህንን በማዘጋጀት በዚህ መልክ እንዲሆን ከአቶ ፋሲካ ጋር በመሆን አዘጋጅተዋል። ከዚህ ስልጠና እንበለው ውይይት እንበለው ጥሩ ነገር እንደሚወጣ ጥሩ ነገር እንደሚገኝ ተስፋ እናደርጋለን። እንግዲህ እንደተባለው ሰዓቱን ብዙም አልጠበቅንም፣ ግን ሆኖም ግን ዋናው ነገር ጥሩ መከታተልና መሳተፍ፣ መስማት ብቻ ሳይሆን መሳተፍ ትልቅ ዋጋ አለውና በዚህ ጉባኤ የተገኛችሁትን ሁላችሁንም ያዘጋጁንም ቢሮ እናንተንም ጭምር በዚህ አጋጣሚ ለማመስገን እወዳለሁ። የተባረከ የተቀደሰ ጊዜ ያድርግልን። እንደ አፍ ሆነን እንዴት መስራት እንዳለብን በሚል መሪ ቃል ነው ለሁለት ቀን ዛሬና ነገ መዝጋችን እሁድ በቅዳሴ ነው የምናደርገው። በዚህ ነው የሆነው። ስብሰባ የተዘጋጀው በሐዋርያዊ ቢሮ ነው። ይህ ስልጠና ለምን አስፈለገ በሚለው ላይ ስናስብ አሁን ዲጂታል ዓለም ውስጥ በኃላፊነት መንፈስ እንዴት ወንጌልን መስበክ እንደምንችል ለመማር ነው አንደኛ ዓላማ። በዚህ ዓለም በዲጂታል ዓለም ውስጥ በስብከተ ወንጌል ስራ ላይ እንዴት በኃላፊነት መሳተፍ እንዳለብን ነው። ሌላ በበጎነት የጀመራችሁት ስራ አለ። እያንዳንዳችሁ ምጽፉት ናችሁ። እያንዳንዳችሁ በአንድም በሌላ የቤተክርስቲያን ለሰበካችን የቁምስናችሁ አፍ ሆናችሁ እግዚአብሔር በሰጣችሁ ተልእኮ መልክ የምጽፉት ስለሆነ ይህ በበጎነት የተጀመረው ወደ ጥሩ ደረጃዎች በእንግሊዝኛ ከጉድ ዊል ቱ ደ ጉድ ስታንዳርድ ለማሳደግ ነው። በበጎ የተጀመረው በተቀናጀ መልኩ እንዴት ሰብሰብ አድርገን ብቻችን በየፊናችን ከምንሮጥ አንድ ላይ በኃላፊነት በሰበካ ደረጃ ኃላፊነት ወስደን ከበጎነት ወደ ጥሩ ደረጃ እንዴት ማሻሻል አለብን በሚለው ሐሳብ ነው። ሶስተኛ ከግለሰብ ጥረት ወደ የጋራ ተልእኮ የሚሰሩት ስራ ማናችሁንም ደብዳቤ ሰጥቷችሁ በእውቅና የጀመራችሁት ነገር አለ። በግለሰብ ጥረት ነው የጀመራችሁትና ያን እንዴት ወደ ጋራ ተልእኮ መለወጥ እንችላለን የሚል ሁለተኛ ዓላማ ነው። ሶስተኛ ከመለጠፍ ወደ ወንጌል መስበክ ፖስቲንግ ቱ ኢቫንጀላይዜሽን እንለጥፋለን፣ በየጊዜው እንለጥፋለን። ያ ስብከተ ወንጌል ፍሬ እያፈራ ነው ወይ? ለስብከተ ወንጌል ጠብታ እያስቀመጠ ነው ወይ? ዝም ብሎ ወይም ከመለጠፍ ብቻ ነው ወይ? ያችንም ከባለሙያ ጋር ሆነን ግምገማ አድርገን ክፍተቶቻችን አስተካክለን ጠንካራ ጎኖቻችን አስቀጥለን እንድንሄድ የሚረዳ ስብሰባ ይሆናል። ይንበልና የዛሬ ስልጠና እዚህ ጋር የምናደርገው ስልጠና 50ዎቹ ለጥፉ ብትባሉ በ50 አካሄድ ነው የምትለጥፉት። ግን ወጥ ባለ መልኩ አንድ አይነት መልእክት ወጥቶ ያን በ50 መልክ ሲሰራጭ ትክክለኛ ወጥነት ያለው መረጃ እንዴት ማዳረስ እንችላለን፣ መልእክቶቹን እንዴት በወጥነት መልኩ ማስከድ እንችላለን። ሌላ ደግሞ አጠቃላይ ግቡ ምናሳካው የምንፈልገው ምንድነው? የሶዶ ሀገረ ስብከት ዲጂታል ባለሙያዎች ወይም ዲጂታል ሚስዮናውያን በሚከተሉት መንገዶች ለማስታቀብ ኢኩፕ ለማድረግ ነው። አንደኛ መንፈሳዊ ግንዛቤ ከኮሙኒኬሽን አንፃር በብዙ አባታችን የሚሰጥ፣ ሌላ ስነ ምግባራዊ ኃላፊነት በመለሰ ኦልኮ የሚሰጥ ትምህርት አለ። ቴክኒካል ክሎቶችን ወንድም ታምራት ይሰጡናል። ከዛ በኋላ ከእውነት ከፈጠራ ከኃላፊነት ጋር እንዴት ስራዎቻችን ማገናኘት አለብን ብሎ ይሄ ነው አጠቃላይ ግባችን ዛሬና ነገ የምናሳካው። እዚህ ያላችሁ የኔና የናንተ ሚናችን ምንድነው? አንተ ወይም አንቺ ተሳታፊዎች ብቻ አይደለንም። ዛሬ ይሄ ስልጠና
ከፌስቲቫል ይለያል። ይሄ ስልጠና ስም ብሎ መታችሁ በአንድ ወሩ በማስ የሚሰጣችሁ ይለያል። ይሄ ምንድነው? የጀመራችሁትን ስራ አስተካክላችሁ በቃ ዕውቀት የምታገኙ የሆነ ፍሬ አግኝታችሁ የሚጨበጥ ነገር ይዛችሁ የምትሄዱበት ነው። አንተ ወይም አንቺ የሚከተሉት ናቸው። አንደኛ ዲጂታል ሚስዮናዊያን ወይም ዲጂታል ሚሽነሪ መሆናችሁን አረጋግጣችሁ ከዚህ በኋላ የሶዶ ሀገረ ስብከት አፍ ወይም ሚሽነሪ በዲጂታል ዓለም ውስጥ እኔ ነኝ ብለን ኃላፊነት ወስደን ነው። ሁለተኛ እያንዳንዳችሁ ስትመጡ የየቁምስና የየተቋም ተወካዮች ናቸው። ከዱቦ፣ ከቦዲቲ፣ ከባቾ፣ ከጋሳብ፣ ከሶዶ፣ ከቆንቶ፣ ከጉኑኖ ስትመጡ ከየቁምስና የመጣችሁ ቁምስናን የምትወክሉ መሆናችሁ መርሳት የለባችሁ። ሌላ ደግሞ የሀገረ ስብከታችን የአንድነት ገንቢዎች ነን። ከዛሬ ጀምሮ እስካሁን ናቸው። ዛሬ ግን በተቀናጀ መልኩ የሀገረ ስብከታችን የአንድነት ገንቢዎች መሆናችን ማወቅ አለብን። ሁለተኛ የወርክሾፕ ጉዞ ሂደቱ እንዴት ይመስላል? 2 ቀን ይኖራል። ዛሬ ሙሉ ቀን፣ ነገ ሙሉ ቀን። ቀን 1 ስለ ማንነት አይደንቲቲ የምንለውን ተልእኮ፣ ክህሎቶችን በደንብ የምንቀስምበት ጊዜ ይሆናል። ቀን 2 ስነ ምግባር ስትራቴጂ ትግበራ ላይ ትኩረት አድርገን ነገ የምንማረው ኤቲክስ ስትራቴጂና ኢምፕሊሜንቴሽን በሚለው ዙሪያ ላይ ነው። ይሄ ሁሉ ምን ለማድረግ ነው ከተባለ የሰበካችን ዲጂታል ሚስዮናዊያን ኔትወርክ ህብረት ማጠናከር፣ መጀመር፣ ማስቀጠል ነው የሚሆነው። ቁልፍ መልእክት እኔ ጨርሻለሁ። ቁልፍ መልእክት ምንድነው? በቤተክርስቲያን ውስጥ መግባባት ማለት ህዝባዊነት አይደለም። እችን በደንብ ያዝ። ኢትስ ኖት ፐብሊሲቲ ኮሚኒኬሽን ኢዝ ኖት ኮሚኒኬሽን ኢን ኤ ቸርች ኢዝ ኖት ኤ ፐብሊሲቲ። ይሄ ዝነኛነት ወይ ህዝባዊነትን ለማግኘት አይደለም። አንዳንድ ሰው ቲክቶክ ዋናው ዓላማ ምንድነው? ተጽዕኖ መፍጠር አይደለም? ህዝባዊነትን ፐብሊሲቲ ማግኘት ተከታይ ማፍራት አይደለም። በቤተክርስቲያን የኛ እንደ ቤተክርስቲያን ሆነ ኮሚኒኬት ስናደርግ ምንድነው? አገልግሎት ነው። ህዝባዊነትን ማትረፍ፣ ዝና ማትረፍ፣ ተከታይ ማብዛት፣ ሊንክ ሼር ኮፒ ሊንክ ብለን እንትን የምናደርገው አይደለም። እንደ ቤተክርስቲያን ኮሚኒኬት ስናደርግ አገልግሎት መሆኑን ጠንቅቀን አውቀን መሄድ አለብን። እያንዳንዷ ጽሑፍ የሚከተሉትን ማድረግ ይችላል። አንደኛ እምነትን መገንባት፣ ተስፋን ማምጣት፣ ክርስቶስን ማንጸባረቅ። አገልግሎት ከሆነ እምነትን መገንባት፣ ተስፋን ማምጣትና ክርስቶስን ማንጸባረቅ። እኔ የሚፎስታት በዛ ውስጥ ክርስቶስ ቢያይ ኖሮ በክርስቶስ እይታ ውስጥ አንድነትን፣ ፍቅርን፣ ሰላምን፣ ተስፋን ይሰብካል ወይስ እርስ በርስ እንድንጣላ ወይም ዘረኝነት ወይም የአንዱን ስም ወይም የሰበካችን ስም ወይም የግለሰብ ስም ወይም ጥላቻ ነው የሚሰብከው በሚለው ዙሪያ ላይ ነው የጠቅላላ የስብሰባ ሐሳብ። የ2 ቀን ይሄን ይመስላል። አሁን ቀጥታ ብፁዕ አባታችን የዛሬውን የጠዋቱን ፕሮግራም ይመሩናል። መድረኩን ለሳቸው ይሰጣለሁ። እኔ የተሰጠኝ what is evangelization ስብከተ ወንጌል ምንድን ነው? ስብከተ ወንጌል እንግዲህ ስብከተ ወንጌል እንደምታውቁት የክርስቶስን ቃል የምንሰብክበት ነው። ይሄ የምንናገረው ክርስቶስ ነው፣ ስለ ክርስቶስ ነው፣ ስለኛ ሳይሆን ስለ ክርስቶስ የምንመሰክርበት ነው። በክርስትና ሕይወታችንም የምንመሰክርበት ነው። ስብከተ ወንጌል መናገር ብቻ ሳይሆን የተናገርነውን በሕይወት ለመኖር የምንጥርበት ነው። እንደዚሁ ደግሞ ሰውን ወደ ክርስቶስ የምንጋብዝበት ነው። ሰውን ወደ ክርስቶስ ሰው ወደ ክርስቶስ እንዲመጣ እንዲመለስ የሚደረገው ሂደት ክርስቶስ ጋር አንድነት ህብረት እንዲኖረው ለማድረግ የምንጥርበት ነው። ህብረት ከእግዚአብሔር ጋር ህብረት ሰው እንዲኖረው አንድነት እንዲኖረው የህይወት ትርጉም እንዲያገኝ ለመርዳት ነው። ከቤተ ክርስቲያን ጋርም ደግሞ ህብረት እንዲኖረው ከቤተ ክርስቲያንም ጋር አንድነት ህብረት እንዲኖረው ለማድረግ የምንለው። ስለዚህ ስብከተ ወንጌል ቃልም ነው፣ ቃል የምናሰማበትም ነው፣ የህይወት ምስክርነትም ነው።
ቤተክርስቲያን በስብከተ ወንጌልን በተመለከተ በተለያየ ጊዜ ያወጣቻቸው ዶክመንቶች አሉ፣ ሰነዶች አሉ። ከዛ ውስጥ ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ ቅዱስ ናቸው። ቅዱስ ጳውሎስ ስድስተኛ ያወጡት የመጀመሪያ ዶክመንት ነው። ኢንሲክሊካልስ ርዕሰ ሊቃነ ጳጳሳት በተለያየ ጊዜ የሚያወጧቸው ትምህርት እንዲሆን የሚያስተላልፉት ኢንሲክሊካልስ የሚባል አለ። ይሄ ኢንሲክሊካል የመጀመሪያው ኤቫንጀሊ ኑንሲያንዲ ይባላል። ኤቫንጀሊ ኑንሲያንዲ ያለፈው እዚህ ወጣቶች ጥያቄና መልስ ውድድር ላይ ኢንሲክሊካል የሚል ስም እንኳን መጥራትም አልቻሉም የኛ ወጣቶች። ኢንሲክሊካል ይባላል። ይሄ ኢንሲክሊካል በቃ ሙሉ ጊዜ ማለት ይቻላል ፕሮዲስ ከተደረገበት ጀምሮ የቤተክርስቲያን ትምህርት ወይ ሶሻል ቲቺንግ ሆኖ ይቀጥላል። ማህበራዊ ትምህርት እንደዛ ነው የተጠየቁ አይደለ? ማህበራዊ ትምህርት መጀመሪያ ያለፈው እናንተ የጠየቃችሁት ፖፕ ሊዮ 13ኛ ስለ ሰው መብት፣ ስለ ሰው ክብር፣ ስለ ሰብአዊ ክብር የመጀመሪያ ያወጡት ኢንዱስትሪያላይዜሽን በሚስፋፋበት ጊዜ የሰው መብት በጣም ይረገጥ ነበር እና እሳቸው እንደ ትምህርት ቤተክርስቲያን ማህበራዊ ትምህርት ብለው ያወጡት የሊዮ 13ኛ ምን ነበር የሚባለው? እናንተ ነበራችሁ አይደል የዛኔ? ታውቃላችሁ? እሺ፣ ይሄኛው ግን ኢቫንጀሊ ኑንሲያንዲ ነው። ስለ ኢቫንጀላይዜሽን የምናገር ኢቫንጀሊ ኑንሲያንዲ ይባላል። ይሄ ምንድን ነው የያዘው? ዋና 3 ነጥቦችን ነው ለመጥቀስ የፈለኩት። ወንጌልን ማወጅ፣ ወንጌልን ማዳረስ የሚላለው። ሌላው ደግሞ ባህል እንግዲህ ጥሩ ባህል አለ፣ መጥፎ ባህል አለ። መጥፎ ባህልን መቀየር ማለት ነው። ባህል ስንልኛ ብዙ ጊዜ የሚታወሰን ምንድን ነው? የአኗኗር ዘይቤ እንበለው። ባህል ትልቅ ነገር ነው። እኛን የሚቀርጽ ነው። እኛ ልጆች ሆነን የምናድገው ከቤተሰብ ጋር ነው፣ ከአካባቢ ጋር ነው፣ ትምህርት ቤት ነው። ትምህርት ቤት ይቀርጸናል፣ ቤተሰብ ይቀርጻል፣ አካባቢውም ይቀርጻል። ፒር ግሩፕስ ጓደኞች ይቀርጹናል። በመጥፎም ሊቀርጹ ይችላሉ፣ በበጎም ሊቀርጹ ይችላሉ። ስለዚህ ባህል ይሄ ነው። ባህል ሲባል እንግዲህ ሰፊ ነው፣ በጣም ሰፊ ነው። ቁሳዊ ባህል አለ። እንደዚህ የማይታይ ደግሞ የሚታይ ቁሳዊ የሚታይ ነው። የማይታይ ባህል አለ ደግሞ እንደ እሴት እንደዚህ ዝም ብሎ የሚሄድ ሳናውቆ እዛው ውስጥ ነን። ስለዚህ መጥፎ ባህል ትራንስፎርም ባህልን የሚቀይር ወደ ጥሩ የሚቀይር ነው ስብከተ ወንጌል። ስለዚህ ይሄ ደግሞ ቅድም እንዳልኳችሁ በመናገርም ነው በህይወት ምስክርነትም ነው ስብከተ ወንጌል የሚፈጸመው። ስለዚህ ዲጂታል ኢቫንጀላይዜሽን እንግዲህ ዲጂታል ነው አይደል? እንግዲህ በአማርኛም ስብከተ ወንጌል በዲጂታል መንገድ የምንፈጽመው ተልእኮ ስላለን ነው። ተልእኮን የመስበክ ተልእኮ ስላለን፣ የማስተማር ተልእኮ ስላለን ነው። ስለዚህ እኛ ያለንበት ጊዜ ልክ ድሮ ያው የዓለም ታሪክ ስናነብ ስንሰማ ምንድነው ያለው? ስቶን ኤጅ የሚባል አለ፣ ኢንዱስትሪያል ኤጅ የሚባል አለ፣ ኢንተርኔት ኤጅ የሚባል አለ። አሁን ደግሞ ዲጂታል ኤጅ ላይ ሁሌ እየተቀየረ ነው የሚሄደው። እኛ ዲጂታል ኤጅ ላይ ደግሞ ኢትዮጵያ በአሁኑ ሰዓት በስንት ነው ዓመተ ምህረት እቅድ አላት አይደለ? በዚህ በ2033 ነው ምናምን ዲጂታይዜሽን 2035 ዲጂታይዜሽን በጣም ይስፋፋል የሚል እቅድ አላት። ስለዚህ እኛ በዚህ ጊዜ ስብከተ ወንጌላችን በዲጂታል ኤጅ ላይ እንዴት መሆን አለበት? ይህ ዲጂታል ኤጅ ዓለም በሙሉ አንድ ላይ የሚተሳሰርበት ነው። ኦልሬዲ ተሳስሯል። አንድ ነገር በእነኚህ ፕላትፎርሞች ላይ ስንለቅ ኢትዮጵያ ላይ የሚቀር አይደለም። እዚህ ወላይታ ላይ አደረግን፣ ወላይታ ላይ የሚቀር አይደለም። ዓለም አቀፍ ግንኙነት አለው። ፈጣን ነው። ልክ እጃችሁ ላይ እንዲህ ክልክ እንዳደረጋችሁት በቃ
ዓለም ላይ ሁሉ ላይ የሚደርስ ነው። ኦንላይን ኮሚኒቲ የምንፈጥርበት ነው። ኦንላይን ኮሚኒቲ ማለት እዚህ ሆነን ያንም ጥግ ላይ ካለው ጋር ቤተሰብን ፈጥረናል። ቨርቹዋል ቤተሰብ ነው። እውነተኛ ቤተሰብ እንደዚህ አይደለም። ይህ ቨርቹዋል ቤተሰብን የምንፈጥርበት ነው። ጓደኝነት ደግሞ ኔትወርክ የሚተሳስርበትም ነው። ስለዚህ ይሄ ዲጂታል ኤጅ ላይ ያለው ኮኔክሽኑ ቅድም እንዳልኳችሁ ደግሞ ካልቸር ነው። ራሱ ባህል ነው። እኛን ይቀርጸናል። በመጥፎም ሊቀርጽ ይችላል፣ በጥሩም ሊቀርጽ ይችላል። ኢንተርኔት ላይ ያለው ነገር ሁሉ ጥሩ ነው ማለት አንችል፣ ሁሉ መጥፎ ነው ማለት አንችል። ጥሩ አለ፣ መጥፎም አለ። የመለየቱ ጉዳይ ነው ዋናው ነገር። ከስብከተ ወንጌል ጋር የሚሄደው የቱ ነው? እኔን የሚቀርጸኝ በበጎ የሚቀርጸኝ የቱ ነው? በመጥፎ ሊቀርጸኝ የሚችል የቱ ነው የሚለው ነው መታወቅ አለበት። ፕላትፎርሞች ቅድም ስል ነበረ ኮማን በቃ የታወቁ ፕላትፎርሞች እኛ የምናውቋቸው ፌስቡክ አለ፣ ዩቱብ አለ፣ ዋትሳፕ አለ፣ ኢንስታግራም አለ። እነኚህ ሌላቸው አሁን ሊንክድን የሚባል አለ፣ ግን ብዙ ይህን ያህል አልተስፋፋም። በእነኚህ ላይ እንግዲህ እንዳልኳችሁ እኛ የምንጠቅማለን። የእኛም ዌብሳይት አለን ሰበካው፣ ይህ ሁሉም አለ። ስለዚህ ሰውን ለምንድን ነው ይህን ቦታ የሚመርጠው? ዲጂታል ኤጅ ላይ ባህል ሆኗል አልኳችሁ አይደለ? እስኪ ከኛ ውፀው ሞባይል የሌለው አለ? ሞባይል ቁጥርና ሞባይል ምናልባት የተሻለ የቱ ነው ትንሽ ደግሞ መካከለኛው የቱ ነው የሚለው ካልሆነ በቀር የሌለው እዚህ ሁላችንም አለን። ስለዚህ መረጃው በእጃችን አለው። በጥሩ በኩል መጠቀም የምንችለው እኛንን። ግን ለምንድን ነው ዲጂታል ላይ እኛ ብዙ ጊዜ ኮኔክትድ መሆኑ የምንፈልገው? ኦንላይን ላይ ኮኔክትድ መሆኑ አንድ 4 ነጥብ ጠቅሻለሁ። ባህል ስለሆነ ከዚህ የዚህ ባህል አካል ለመሆንም ነው። በዛው ላይ ሚኒንግ ትርጉም የሚለውን ነገር ለማግኘት ብለንም ያው ማንነታችንም ለመግለጽም ነው። ሁለተኛ ሲክ ሚኒንግ የምንፈልገው ነገር እንፈልጋለን፣ እዛ እናገኛለን መልስ። በዛ መልስ ደግሞ ያ መልስ አንድ ጉግል ላይ ለምሳሌ አንድ ነገር ትጠይቃላችሁ፣ መልስ ይመጣል። እኔ በአማርኛ ሞክሬ አላውቅም። በአማርኛ መልስ ሊኖር ይችላል፣ በእንግሊዝኛ ነው ሞክረው። ብዙ ጊዜ መልስ ይመጣል። መልሱ እናምናለን፣ በቃ አምነን እንቀበላል። አንድ ቀን እኔ ካናዳ ላይ ያለው ምን ሆኖ መሰላችሁ? አንድ የ11 ዓመት ኤርትራዊ ቤተሰብ ነው ጋብዙኝ። በዓል ነበር ፋሲካ። ጠሩኝና ሄድኩ። ቅርብ ነው እኔ ያለሁበት የነበርኩበት ላይ ጠሩኝ፣ ሄድኩኝ። የዛ ልጅ እንግዲህ እዛ ተወልዶ ያደገ ነው፣ የዛ ባህል አካል ነው። እና እኛ አንድ ላይ ቴሌቪዥን አንድ 60 የምትባል አለች፣ በ60 ሚኒት የሚል አንድ ፕሮግራም አለ ከአሜሪካኑ ፕሮዲስ የሚደረጉ ኢንተርቪው አለ። በጣም ደስ አስተማሪ ነገር ነው። እሱን እያየን ካለበት ከወንድሜው ጋር ከተቀመጥበት መጣና የኛ ጊዜ ነው ቴሌቪዥን እኔ ይለዋል አባትየውን። አባትየው ደግሞ ቀስ ብሎ እዛ ሀገር እንደኛ ሀገር ወይ በጥፊ አይመታም፣ ያው ማስተማር አለበት። እንዲህ እኮ ነው ይሄ እንግዳ ቄስ ነው ምናምን ብሎ ይልካል። ከዛ እንዶ ስማቸውን ታውቃለህ ወይ ይለዋል። አላውቅም። መቼ ነገርከኛል? ሻባ ደጀኔ ይባላሉ። ደጀኔ። እኔ ደግሞ በዛ ገብቼ ደጀኔ ምን ማለት ነው አልኩት ለልጁ። አማርኛ ብዙ እንትን አለ። ከዛ ደጀኔ ዶንት ወሪ አይ ዊል ቼክ ኦን ጉግል አለ። ዶንት ወሪ አይ ዊል ቼክ ኦን ጉግል አለ። አያችሁ አይደል? እምነት አለ እዛ ላይ። በቃ መልስ አገኛለሁ ነው። አባትየው ምን ማለት ነው ብሎ ከመጠየቅ እኔ ጉግል ላይ መልስ አገኛለሁ ነው ያለው። ስለዚህ ሚኒንግ እንፈልጋለን እዛ ላይ። ኢትስ ካልቸር። እነሱ ካልቸር፣ እኛ ሀገርም ካልቸር ሆኗል። በጥሩ ላይ ያልሆኑ ገና አይደንቲቲያችንን የምንገልጽበትን ቦታ ነው ያ ቦታ። ወዳጅነትን የምንፈጥርበት ነው፣ ቢልድ ሪሌሽንሽፕስ። ሌላ ደግሞ ልክ መንፈሳዊ ነገርን የምንጠይቅበት ነው። አስክ ስፒሪቹዋል ኩዌሽንስ። እኔ እዚህ ሐዋርያዊ ጉብኝት እያደረኩ ነኝ። አንዳንድ ቁም ስናደርግ አሁን
ጀምሬ ማለት ነው። አንድ ቁምስና ላይ ወጣቶች ጋር በማደርገው ስብሰባ ላይ አንድ ወጣት ያው ወጣቶች የራሳቸውን እንግዲህ ሀሳብ ሲገልጹ እኛ መንፈሳዊ ትምህርት እየተማርን አይደለም፣ እየተዘጋጀልን አይደለም፣ በቁምስናው በአመት አንዴ ነው የሚደረገው ይላል። ከዛ መንፈሳዊ ትምህርታችን የምንማረው ከሚዲያ ነው አለ። እኔ ከሚዲያ ነው የምማረው አለ። እኔ ገርሞኛል። ማለት ደስ የሚል ነገር ነው ያለው። ስለዚህ ይኸው ይገናኛል። አስ ስፒሪቹዋል ኩዌሽንስ እዛ ላይ ጠይቆ መማር የሚፈልግ ሰው ይማራል። ስለዚህ ይሄም ጥሩ ነገር አለው። ስለዚህ ዲጂታል ካልቸር ነው ይሄ። ቴክኖሎጂ መሆኑ ብቻ አይደለም፣ ባህል ነው። የኛ ባህል እየሆነ ነው፣ እኛን ይቀርጻል፣ ቅድም እንዳልኳችሁ። ስለዚህ በዚህ ቦታ ላይ ያለው ምንድን ነው? ኢትስ አ ካልቸር ዛት ሼፕስ እኛን በምን መልኩ ነው የሚቀርጸው? ቅድም በሁለት ነገር ብቻ ነው፣ በመጥፎም በጥሩም። ጥሩ ነገር ብዙ ነገር አለው፣ እንደዚሁ ሌላም አለ። ስለዚህ አራት ነገር እዚህ ላይ አሁንም ጠቅሻለሁ። ኮሚኒኬሽን ዊ ኮሚኒኬት እንነጋገራለን። ከዚህ ጋር ያው ጥያቄ እንሰጣለን፣ መልስ ይሰጣል፣ እንደገና ጥያቄ እንሰጣለን፣ መልስ ይሰጣል፣ እንገናኛለን። አይደንቲቲ ቅድም ብያለው። ኮሚኒቲ እንፈጥራለን። ኮሚኒቲ የቤተሰብ ህብረት አለ። በቤተሰብ ደረጃ በቁምስና ህብረት አለን። በትምህርት ቤት ህብረት አለን። በቨርቹዋል ኮሚኒቲ ደግሞ እንፈጥራለን። ቨርቹዋል ኮሚኒቲ ይህ ግሩፕ ዲስካሽን የሚባል ነገር አለ። ዋትሳፕ ላይ ግሩፕ ኮል የሚባል አለ። እውቀትም እናገኝበታለን፣ በጣም እንማርበታለን። ስለዚህ እንደ ኔትወርክ የሌለ ቀን ነው አቤት ችግራችን። ወይ ዛሬ ኔትወርክ እኮ የለም፣ ወይ ዳታው አለቀች ምናምን። ምን ያህል እውቀት ነው ወይስ ዝም ብሎ አይዶ ነው። ስለዚህ ቤተክርስቲያን በዚህ ምንድን ነው የምታረገው? በዚህ ዲጂታል ካልቸር ላይ ዲጂታል አይደንቲቲ ላይ ቤተክርስቲያን እንደ መሳሪያ ትጠቀማለች። እነዚህ የቫቲካን ካውንስል ይዤ ነው መጣሁት። እኛ አይዶ ነው ሳንወለድ በፊት 1963 ላይ ነው ፕሮዲስ የተደረገውና 16 ሰነድ ውስጥ አንዱ ስለ ኮሚኒኬሽን ይናገራል። ኢንተርሚሪፊክ ይባላል። ከዛ ላይ አንባለው በኋላ ለማንበብ ነው ያመጣሁት። ስለዚህ መሳሪያ ነው ለኛ የዲጂታል ቦታ። ቴዎሎጂ ኦፍ ዲጂታል ኤቫንጀላይዜሽን ሪፍሌክትስ ኦን ሃው ጎድስ ሚሽን አንፎልድስ ኢን ዲጂታል ኢንቫይሮንመንት። የእግዚአብሔር ፈቃድ የቤተክርስቲያን ተልእኮ በዚህ በዲጂታል ሚዲያ በዲጂታል ሜዳ ላይ እንዴት ነው የሚገለጸው? እንዴት ነው መገለጽ አለበት? እኛ ሁላችሁም እንግዲህ ቅድም ፋሲካ ሲገልጽ ከኔ ላይ እኔ ስማችሁ አላውቅም ማለት አንዳንዶቻችሁን አውቃለሁ አላችሁ። የራሳችሁ እንትን ላይ ምናልባት ክሬት ያደረጋችሁት የፈጠራችሁት ነገር አለ። እንዴት ነው የምትጠቀሙበት? እንዴት ነው ይሄንን ቤተክርስቲያን ይሄንን ነገር ታበረታታናለች፣ ግን አጠቃቀማችን እንዴት ነው? ምናልባት እኔም ቢሆን ይሄንን አንብቤ ነው አሁን እዚህ ለእናንተ ለማስተላለፍ ስለተጠየቁ ስልጠና የወሰድን ሰዎችን ምናልባት ዮሐንስ ስልጠና ወዞ ነው እዛ ቦታ ላይ ሊገባ የሚችለው፣ እንደዚህ ዝም ብሎ አይገባም። እርግጠኛ ነኝ ዮሐንስ ልክ ነው አይደል? አጻጻፉንም ጭምር ሁሉ አይዶ ነው። ፋሲካም ይሄን ኮርስ ወዘ ከሆነ ምናልባት አንዳንዶቻችን በዩኒቨርሲቲ ትንሽ ኮርስ ወዘ ነው። እኔ አልወሰድኩም፣ ግን እዚሁ አንብቤ ቤተክርስቲያን ምን ትላለች። ኢንተርሚሪፊካ ድሮ ፊሎሶፊ ተማሪ ያለው ትንሽ ስለሱ ሰምቻለሁ። 16ቱ ዶክመንቶቹን ስንሰማ ሰምቻለሁ፣ ግን በጥልቀት አላየንም። ምንድነው የምትጠይቀንኛ? ሃው ካን ዘ ቸርች ፕሮክሌም ዘ ጎስፔል ኦንላይን? እንዴት ነው ስብከተ ወንጌልን በዚህ ቦታ ላይ ይሄ ጥሩ ነው። እኛ አሁን እዚህ በትንሽ 30 ሰዎች ነን የምንገናኘው። ኦንላይን ግን ካለም በሙሉ ጋር ነው የምንገናኘው። እንዴት ነው የምንጠቀመው? ሃው ካን ክሪስቲያን ዊትነስ አፒር ኢን ዲጂታል ስፔስ? ምስክርነታችንን እንዴት ነው እዛ ላይ የምንገልጸው? ምስክርነታችን ነው አልኩኝ። የክርስትና ምስክርነታችን፣ የወንጌል ምስክርነታችን በምን ሁኔታ ነው እዛ ላይ የምንገልጸው? ክርስቶስ ስጋ የለበሰው ክርስቶስ መሆን አለበት። ክርስትና ህይወታችን ከሆነ ዮሐንስ 1:14 ላይ ያለው ክርስቶስ ወደኛ እንዴት እንደተወለደ የሚናገር ነው። ስጋ የለበሰው ነው፣ ሰው የሆነው ከኛ ጋር የተዋሃደን ክርስቶስን የምንመሰክርበት ቦታ ስፍራ ማድረግ አለብን። ፕሬዘንስ ኤንድ ኢንጌጅመንት ዲጂታል ኢቫንጀላይዜሽን ሪኳየርስ። አሁንም አራት ነገር ሁሌ አራት ነው ያሰፈርኩት።
ኦቴንቲክ ፕሬዘንስ ኦንላይን እውነተኞች ነው። ኦቴንቲክ ፕሬዘንስ እኛነታችንን የሚገልጽበት ስለሆነ እውነት እዛ ላይ ከሌለው ጥሩ አይሆንም። ኦቴንቲክ ፕሬዘንስ ኦንላይን ላይ ከሌለ ባንጠቀም ይሻላል። እውነት ነገር። ሌላው ደግሞ ማክበር፣ ሁለተኛ ሪስፔክትፉል ኢንጌጅመንት። ሌላውን እዚህ ያለን ራስን አንዳችን ከሌላ ጋር እንተዋወቅም። ምናልባት ልንተዋወቅ ይችላል። ዓለም ሰው ጋር በሙሉ አንተዋወቅም። እዚህ ካቶሊኮች ብቻ ነን። ኦንላይን ላይ ግን ስንገናኝ እዛ ላይ ካቶሊኩ አለ፣ እዛ ላይ ፕሮቴስታንቱ አለ፣ እዛ ላይ ቡዲስት አለ፣ እዛ ላይ አቴይስት አለ፣ የማያምን በእግዚአብሔር መኖር ላይ የማያምን አለ፣ ያንተን ባህል የማያውቅ አለ። ስለዚህ ከዛ ጋር ኢንጌጅ ስናደርግ ማክበር አለብን። ሌላው ያንተን የሚያየው አንድ ሰው ወይ ሁለት ሰው ብቻ ወይ 10 ሰው ብቻ አይደለም፣ ዓለም በሙሉ ነው ሊያዩ የሚችለው። ስለዚህ ምን ያህል አክብሮት እንሰጣለን ለሰው፣ ለራሳችንም ለሰው። ይሄ ክብር ከሌለው ጥሩ አይደለም። ሌላ ደግሞ መፍጠን ያለብን ለማዳመጥ ነው። በእኛ ባህልም ይባላል እንድናዳምጥ ሁለት ጆሮ ተሰጥቶናል፣ እንድናገርበት አንድ ምላስ ተሰጥቶናል አይደለም ባለው። ስለዚህ ከመናገር ማዳመጥን ማስቀደም፣ ያየው ነገር ከመላክ ቆጥብ ብሎ ምንድነው እዚህ ላይ ማስተላለፍ እንፈልገው ምንድነው፣ ምን አይነት ክብር አለው እዚህ ሰውን ያከብራል ወይ እንጂ የኔ ዜና ቶሎ ይድረስ። ስለ ዜናም እናገራለሁ በኋላ። ስለዚህ ሊስኒንግ ቢፎር ስፒኪንግ፣ ቆጠብ ማለት ትንሽ። ጭምት ሰው አይደለም የሚፈለገው። ጭምት ሰው ጥሩ ነው። ቆጠብ ብሎ የሚያይ ብዙ ጊዜ ስህተት ውስጥ አይገባም። ይቆጠባል፣ ግራና ቀኙን ያያል። ሶ ቢልዲንግ ትረስት ዊዝ አዘርስ፣ መተማመንን መፍጠር። አንዳንድ ራቢሽ ነገር ካለው ሰው ያንን ሜዳውን ያንን ቦታ አይፈልጉም። ጥሩ ጽሁፍ፣ ጥሩ አገላለጽ የተገለጸበት ነገር ካለ ለማመን ሰው ይፈልጋል። አለዚያ ዲስ ራቢሽ ይላል። ሶ ሚሽን ቢጊንስ ዊዝ ሪሌሽንሺፕ ኤንድ ኢንካውንተር። ኮሚኒቲ ኤንድ ኮሚኒየን። ኮሚኒቲ ኤንድ ኮሚኒየን ሁለት ቃል ነው። ኮሚኒቲ ቤተሰብም ኮሚኒቲ ነው። እኛ እንደ ካፑችን የኛ ቤት እንደው ምን ብላ ኮሚኒቲ ነው ባለው ቆንቶ ኮሚኒቲ ወይ ፍራተርኒቲ ነው የምንለው። ቤተሰብ ነን፣ ግን አንድ ቤተሰብ እናት አባት ልጆች አይደለም። አንድ ቤተሰብ ነን። ይሄ ኮሚኒየን ነው። ኮሚኒየን ደግሞ ህብረት ነው። ህብረት ቅርብ ጊዜ ሲኖዶሳዊት ቤተክርስቲያን የሚለው አንድ ሰነድ አሁን ቅርብ ጊዜ የወጣው እስከ 2 እኛም በየሰበካችን አሁን ስልጠና እና አባ ለማዮ አባ ማቴዎስ በተለያየ ቦታ እያደረጉ ነው ያሉት። ሲኖዶሳዊት ቤተክርስቲያን 3 ነገር አለው። በህብረት በተሳትፎ ከዛ ለተልእኮ። ኮሚኒየን በህብረት ቅድም ፋሲካ ሲጠቅስ ነበረ። በተናጠል የምናደርገው ነገር ዋጋ የለውም። በህብረት ቤተክርስቲያናችን እየነገረችን ያለ ነው በህብረት እንድናደርግ። በህብረት በተሳትፎ መሳተፍ አለባችሁ። እየተሳተፋችሁ ነው። በተሳትፎ ዓላማው ምንድነው? ለተልእኮ። ሲኖዳል ወይ ይሄ ነው። ስለዚህ ኮሚኒቲ ነው፣ ህብረትም ነን፣ ቤተሰብ ነው። ኮሚኒየን በህብረትም የምናደርገው ነገር። ክርስቲያን ፌዝ ኢዝ ኮሚዩናል፣ የተናጠል አይደለም፣ የህብረት ነው። የአብ ወልድ መንፈስ ቅዱስ አንድ አምላክ ህብረት፣ ትሪኒታሪያን። በዛ ቴዎሎጂ ውስጥ አልገባም። ዲጂታል ሚዲያ ካን ሰፖርት። ይሄ ዲጂታል ሚዲያ እኛን ሊረዳ የሚችለው በ4 ነጥብ አሁንም የጸሎት ግሩፕ መፍጠር ይቻላል። ፕሬየር ኮሚኒቲስ የሚጸልይ ህብረት ያለው አንድነት ያለው በዛ ላይ ማድረግ ይቻላል። ኦንላይን ባይብል ስታዲስ መጽሐፍ ቅዱስ ጥናት ኦንላይን ማድረግ እንችላለን። እያደረግን ነው። በዛ ላይ በእውነት እየተጠቀሙ ነው። አሁን ይሄ ብቻ አይደለም ያለው፣ ሌሎችም አሉ። እሱን እያደረግነው ነው። አይ ዶንት ቲንክ ሶ። እኔ እንጃ ብዙ ወዛ ላይ አልውልም፣ ጊዜም የለኝም ለኔ። እሱ አለ እያሰብን በእውነት ባይብል ስታዲ እዛ ላይ እናደርጋለን ወይ? የጸሎት ግሩፕ አለ። እኔ የጸሎት ግሩፕ እዛ ላይ ሊኖር ይችላል። ያለፈው አሁን ከ3 ቀን በፊት
ኖ ዛሬ አባደል ሮብ 10 ሰዓት ላይ ስብሰባ ነበረብኝ ከጳጳሳት ከአንዳንዶች ጋር መሄድ አልችልም። አዲስ አበባ እኔ አካል መሄድ አልችልም። ይሄ ነገር ሌላም አንድ ጳጳስም መሄድ አልቻሉም። ለሁለታችን ብሎ ሌሎች በአካል አሉ እዛ። ለሁለታችን ደግሞ እንትን አለው ያው የሚታውቁት ነው። ዋትሳፕ ግሩፕ ላይ ግሩፕ ኮል አደረጉ ለኛ ለሁለታችን ጨመሩበት። ሙሉ አንድ ሰዓት ስብሰባ ተሳትፈናል። እኛ አንድ ሰዓት ስብሰባ በሙሉ እዚህ ሆኜ ከዛ በኋላ የመስቀል መንገድ ላይ ገባሁ። እየሮጥኩ ትንሽ አላረፍኩትም ደረስኩ። ግን እንደዚህ አይነት ነገር በጣም ደስ ይላል። ወጪ የለውም ብዙ። እኔ ከዚህ አሁን አዲስ አበባ በመኪና ሲሄድ ነዳጅ ስንት ብር ነው በሚል መምናል እዛ ሆኜ ያሉት ስብሰባ ላይ እኔን አሳተፉኝ። እዚህ ሆኜ ተሳተፍኩ። የራሴ ሀሳብ ሰጠው። እንደዚህ አይነት ነገር እያደረግነው ነው ወይ? የተናጠል አይደለም ያልኳቸው ቅድም ይሄ ኮሚዩናል ኮሚዩኒን። ስለዚህ እንደዚህ ብናደርግ አቤት ሰበካችን እንዴት በታደለ የሁሉ ባለሙያ ይዛ። ስለዚህ አሁን ያለው ምንድነው የተናጠል ሩጫና ቅድም መጣለሁ መረጃ እሱ ሞልቷል። በሚዲያ ኢንተርኔት ላይ ሞልቷል። ከዛ ይልቅ ትኩረታችን መሆን ያለበት ምንድን ነው የሚለው ዋናው ዓላማ እንግዲህ ኔትወርክን ፈጥረን እንዴት እናደርግ የሚለው ላይ ማተኮር አለብን። ፓስቶራል አካምፓኒመንት ሐዋርያዊ አገልግሎት እዛ ላይ ማድረግ ይቻላል። ሐዋርያዊ አገልግሎትን በምን መልኩ ሰውን በመሳተፍ በመነጋገር አንዳችን ሌላችን በማስተማር በመማማር ግሎባል ክሪስቲያን ሶሊዳሪቲ ትብብርን የምንተባበርበትን ሁኔታ መፍጠር አለ። እሱ ገርሞኛል። አንድ ቦታ አሁንም አንድ ቁምስና በሄድኩበት አንድ ቆሞስ ምንድን ነው ያደረገው? ያው ብዙዎች የእኛ ልጆች አረብ ሀገር ነው ያሉት፣ ወይ ደቡብ አፍሪካ እንኳን አይበዙም። አረብ ነው ያሉት፣ አውሮፓ ነው ያሉት። ዮሐንስ ዘንዶ የኢትዮጵያ ኮሚኒቲ ኃላፊም ነው በሮም ላይ። አረብ ላሉት እንደዚህ ኮሚኒቲ ገና አልተፈጠረም። አንድ ጳጳስ በቅርቡ ተሰይሟል ያንንም እንዲያዩ። ስለዚህ አንድ ቆሞስ ምን አድርጓል? በእኛ ቁምስና እዚህ በእኛ ቁምስና አረብ ሀገር ላሉ ልጆች ቅዳሴ ይቀድሳሉ። በአማርኛ አይዶን በሁለተኛ ይመስለኛል፣ በሁለተኛ ይቀድሳሉ፣ ይሰብካሉ። 11 ሰዓት ላይ ብሮ 11 ሰዓት ላይ እዚሁ ላይ ተሆኖ በቴሌቪዥን በሞባይላቸውን አስቀምጦ ቅዳሴ ይቀድሳሉ። የሚቆርቡ እሳቸው ናቸው። ቃለ እግዚአብሔር ግን ያሰማሉ። እንዴት ይህን ሰምቼ ደስ አለኝ በጣም። ይሄ ነው ፓስቶራል ኢንጌጅመንት፣ ፓስቶራል አካምፓኒመንት። እነኚህ ልጆች ከሀገራቸው ወጥቶ ባህል አይደለም ልዩ ባህል ነው ያለው። የሀገራችን ጥቅምና አየሩ ጥቅም የሚገባን ከሀገር ስንወጣ ነው። ስለዚህ እዛ ላይ ያሉ ልጆችን እንደዚህ በመንፈሳዊ ስብከት እያበረታቱ ነው። እንደዚሁ ደግሞ የሆሳና የሰማሁት ጭራሽ ቴሌግራም ግሩፕ ማአት 100-200 ምናምን ሰው እንደዚህ ይሳተፉበታል። ሰምቻለሁ። ማርቆስ እንዲያደርገ ያውቃል ማለት ነው፣ ከኔ በፊት ደርሷል። ስለዚህ ምን ያህል እንደዚህ አይነት ፓስቶራል አካምፓኒመንት አለ እዛ ላይ። በዛ ላይ ቢታውሉ በተናጠል አይሆንም። ይሄ በተናጠል ጀስ ያለ ኤፈርት እሳቸው አሁን እዚህ ቁምስና የሚያደርጉ የቁምስናቸውን ብቻ ነው እያሳተፉናል። በተናጠል ነው ዳትስ ፋይን ኦኬ። ግን ሰፊውን ሜዳ ላይ ለመጠቀም ያ ነው ግሎባል ክሪስቲያን ኮሚኒቲ ሶሊዳሪቲ መፍጠር የምንችለው። ሆኖም ግን ዲጂታል ስፔሱ መጽራትን ምን ልበል ሊተካ አይችልም። ቅዱሳን መጽራትን ሊተካ አይችልም። አሁን እንዴት ነው አንዳንድ የቴሌቪዥን ቅዳሴ የሚያስቀድሱ አሉ። በቴሌቪዥን ላይ ቅዳሴ ይሰራጫል። በተለይ የታመሙት መሄድ የማይችሉ ይበረታታሉ። ያን እንዲያዩ ቃል እግዚአብሔርን ያያሉ፣ ይሰማሉ። ቅዱስ ቁርባን ግን መቁረብ አይችሉም። ስለዚህ ዲጂታል ሚዲያ ላይ መከታተል ሳክራሜንቱን ሪፕሌስ ሊያደርግ አይችልም፣ ሊተካው አይችልም። ያንን ምደርስ የለም እና አይቻሉ እዛ አይቻሉ ነው ይበቃኛል ማለት አንችልም። እየሮጥኩ እኮ ሰዓት ዊት ነው ኢንፎርሜሽን ኦኬ። አሁን እዚህ ላይ ነው ቅድም ስል ነበሩ ዲጂታል ሚዲያ ምስክርነታችን የምንገልጽበት እንዲሆን ማድረግ አለብን ወንድሞች፣ እንጂ መረጃማ ሞልቷል ሚዲያ ላይ። አንዳንድ ነገር ስናገኝ በቃ እሷን ለማሰብ ፎቶም መረጃማ ሞልቷል እዛ። እኛ ዓላማችን ስብከተ ወንጌልን ማስፋፋት ከሆነ
ምስክርነታችንን ነው ማስቀደም ያለብን እንጂ መረጃውን ለማቀበል ኮልም ጋዜጠኞች አሉ እሱ የሚሰሩ ዲጂታል ኢቫንጀላይዜሽን ሹድ ሾው ካይንድነስ በግነትን ማሳየት አለበት። እዛ ላይ የሚሰዳደብ እኮ አለ አንዳንዱ አይደለም ኮሜንት ላይ ይሰዳደባል። አያውቀውም ጥቁሩ ነጭ አያውቀውም ይሰዳደብ ዝም ብሎ እኔ አንዳንዴ ያስቀኛል። ለምን ይታነጻል? በዛ ላይ የሚታነጽበት ሁኔታ በፍጹም የለም። ሃይማኖቱንም እያስከበረ አይደለም። ኮሚኒኬት ሪስፔክት ከሰው ጋር ራስን ስትገልጽ መላልሰህ እንደው ይኸው ያነበብከው ዛሬ ጻፍከውን ይገርማል ነገ ወይኔ እንደዚህ ጽፌ ቢሆን ነው የሚባለው። መጽሐፍ የሚጽፉ ሰዎች ኤዲሽን ላይ በጣም ነው የሚጠነቀቁት። እንደ ሶስት አራት ሰው እንዲያይላቸው ይፈልጋሉ ከመታተሙ። እኛ አንድ ነገር ከመጻፍ ጽፈን እንዴት ናት እቺ በዚህ መልክ አስበው ራሳችሁን ከመላካችሁ በፊት ወይ የተላከውን መልሳችሁ እዩት። ወይ እንዲህ ብዬ ቢሆን ኖሮ እቺን ሰንተንስ እንደዚህ ቀይራት ቢሆን ኖሮ የተሻለ ይሆን ነበር እርግጠኛ ነኝ ትላለህ። እኔ እኮ ነው ይላል ደብዳቤ እንኳን ኢሜል ላይ ጽፌ 2 ቀን በኋላ እቺን ኢሜል በዚህ መልክ ጽፌ ቢሆን ኖሮ አንዴ ከሄደ በኋላ ግን የለም። ይሄ ነው ክብር የሚያስፈልግ ሞዴል ክርስቲያን ቫልዩስ የእምነታችን እሴት ነው እዛ ላይ ማሳየት አለ። ልሩጥና አሁን ምንድነው ኢቫንጀላይዜሽን ሪኳየርስ ዲያሎግ ራዘር ዛን ኮንፍሮንቴሽን። ጤናቸው ነው እዛ ላይ አንዳንዱ የሚያንጸባርቀው ፕሮቴስታንትን መሳደብ እንዲህ ምናምን። አንዳንድ መዝሙሮች አሉ የኛ እንኳን እኔም ያ መዝሙር ስህተት ነው የምለው እምነታችንን በሚገባ መግለጽ መስበክ ስንችል ሌላውን ሃይማኖት አታክ የሚያደርግ ነገር የኛ ይሻላል ብዙ አይደለም ግን አንዳንድ አለ አያስፈልግም። አታክ ለማድረግ ሳይሆን ምንድነው የማስተላልፈው ትምህርት ብቻ ላይ ትኩረት ማድረግ አለ። ስድብማ አያስተምርም። መልስ ለመስጠት መታገል ማለት ግን ማስተማር የኛ ቤተክርስቲያን በዚህ ላይ መልስ ለመስጠት ብላ አትወጥ ትምህርት ለማስተላለፍ ስንት ዶክመንቶችን ፕሮዲዩስ አደረጋለች። ስለዚህ እናንተ ደግሞ የዛ ልጆች ስለሆናችሁ የዛ ባህልን ነው ይዛችሁ እንድታድጉ እኛ ምንመኘው። እናንተ መልስ ግድ የለም ራሱ መልስ ይሰጡ የነበሩት አሁን ወደ ካቶሊክ ተመልሶ ምስክርነት ሲሰጡ እንሰማለን። አሜሪካን ሀገር በተለይ ኢቫንጀሊካልስ ፓስተርስ ግሬት ፓስተርስ የሚባሉ የነበሩ ወደ ካቶሊክ ቤተክርስቲያን ከመጡ በኋላ የመጡበትን ሁኔታ ምስክርነት ሲሰጡ እኔ እኮ አንቲ ካቶሊክ ነበሩ፣ ጸረ ካቶሊክ ነበሩ። በዚህ ማርያምን የምታመልኩ ነበር የሚመስለኝ፣ ሐውልቱን እዛ ላይ የምትሰግዱ ነበር የሚመስለኝ። እዚህ መጥቼ ግን ለቅዱስ ቁርባን ለምናምን የሚሰጠው ቦታ ያ ነው የለወጠ እያሉ። ስለዚህ ይሄ ኮንፍሮንቴሽን ኖ ኒድ። ከኮንፍሮንቴሽን ይልቅ ትምህርቱ ግን ለማወቅ መጣር አለብን። ስለዚህ ቅድም እንዳልኳችሁ እዚህ ትልቅ ነገር አለው። መጽሐፍ ቅዱስ እዛ አለ። መጽሐፍ ቅዱስ እዛ ማንበብ እንችላለን። ቴዎሎጂን መማር እንችላለን። እዛ ላይ ቴዎሎጂን መማር እንችላለን። ስፒሪቹዋል ፎርሜሽን መንፈሳዊነት መቀረጽ እንችላለን። ክሪኤቲቪቲ እዛ ደግሞ ፈጠራ ችሎታችሁ እዛ ላይ ፖድካስት ይሄ ከሰው በድምፅ የተቀዳው ነገር ለማስተላለፍ እሱንም ሁሉ አይደለም ተመርጦ ነው። ከዛም ላይ መወገድ ያለበት ተወግዶ ጥሩ ነገር ነው መተላለፍ የተባለው ሁሉማ ቴሌቪዥን ላይ ቀጥታ ስርጭት ካልሆነ በቀር በጣም አጥርቶ ስንቱን ደግሞ ቆርጦ ጥሩን ብቻ ነው የሚያስተላልፉት። እኛም ያ ባህል መልበስ አለብን። እሱ ከሌለ ከጥቅሙ ጉዳቱን የሚያመዝ ነው። ስለዚህ ዲጂታል ሚዲያ ላይ ቻሌንጆች አሉ፣ ተግዳሮቶች አሉ። በጣም አንዳንዴ የሚተላለፍ ያለው ነጥብ ምንድነው? ኪሎ የሚያነሳ ነገር አለው ወይ? የለውም። ሱፐርፊሻል ምንድነው የሚያስተምረው? የለውም። ምንም ትምህርት የለውም። እሱ ከመተላለፍ ቢቀር ይሻላል። ሱፐርፊሻል አይሁን። አንዳንዴ ደግሞ ምንድነው ሰውን የሚያለያይ አለ። ሚስ ኢንፎርሜሽን ምንም የሌለ በሬ ወለደ ይፈጠራል። አንዳንዴ እንደዛም ይባላል። እሱም እንዳይኖር። ስለዚህ ቻሌንጆቹ ምንድነው? ዲሰመን መለየትና ኃላፊነትን ይፈልጋል። ፓስቶራል ጋይድላይን ያስፈልጋል። አሁን እኛ እየሰራን ያለ ነው ፓስቶራል ጋይድላይን እንዲኖር ነው በሰበካችን ላይ።
ማለት የሚመራ ነገር እንደ መመሪያ እንበለው እውነተኝነት ጽሁፉ ላይ እንዲኖረው እውነት ታማኝነት እንዲኖረው ከሰውን የንግግር ሜዳውን የሚከፍት እንጂ ስድብ ነገር ወይንም የሌላውን ስም ማጠልሸት እንዳይሆን ምንም አይጠቅምም። it is just temporal ጊዜያዊ ስሜት ነው። እዛ ላይ እንዳይሆን ፈጠራ ችሎታችሁ ግን ጥሩ ሰውን የሚገነባ ራሳችሁን የሚያንስ እንዲሆን ነው የምንመኘው። ከቁምስና ቅድም ስናገር ነበር፣ ከቁምስናችሁ ጋር የተያያዘ እንዲሆን ቁምስና ላይ ማትፈለግ ማትወድ ማይፈለግ ሰው የለም። ይቅርታ እንደ ባህሪው እንግዲህ ያው አንዳንድ ባህሪ ሁሉ ተመሳሳይ ነው ማለት አይቻልም። ከአንተ ቁምስና ጋር አንድነት ህብረት የሌለ አንተ በሚዲያ ላይ ልታውቃለህ እሱ እኮ እከሌ እንዲህ ነው ይባላል። እንደዛ አይነት ነው የምትይዙት። ስለዚህ ቁምስናችሁ ጋር ኮኔክሽን ያላችሁ እንድትሆኑ ሌላውን ለመሰልጠን ስለዚህ እያጠቃለልኩኝ ክርስቶስ አለ መጀመሪያ፣ ከዛ ክርስቶስ ነው ይሄ ኮሚሽን ተልኮ የላከን። ቸርች አለች፣ ቸርቿ ቤተክርስቲያኗ የምትለው ነገር ነው ለማስተማር። ሌሎች እኔ ብዙ ታሪክ የሆነውን ታሪክ ሁሉ ለመዘርዘር አይደለም፣ ያ የራሱ ቦታ አለውና ብዙ ሰዓት የወሰድኩባቸው ይመስለኛል። እኔ በዚህ ላይ ጨርሳለሁ። በትህትና ስታዳምጡ ስለነበረ በጣም አመሰግናለሁ። እንደዚህ አድርጌ